ሃይ ጋይስ እንዴት ናችሁ? ዛሬ ስለምን ላወራችሁ መጣሁ መሰላችሁ? በተለይ ሪሌሽንሽፕ ውስጥ ላላችሁ ሴቶች ራሳችሁን 10 ጊዜ ኤክስፕሌን አታድርጉ። ምን ለማለት ነው? ህይወታችንን ስንኖር ከምንወደው ሰው ጋር ስንኖር ሪሌሽንሽፕ ውስጥ ስንሆን የሚያስከፋንን ነገር የሚያደርግ ከሆነ ያ ሰው አንዴ እንነግረዋለን፣ ሁለቴ እንነግረዋለን፣ ሜቢ ሶስቴ እንነግረዋለን። ግን ያ ሰው ያንኑ ተመሳሳይ ስህተት እየቀጠለ ከሄደ ለእኛ ኬር እንደማያደርግ ወይም የኛ ነገር እንደማያስጨንቀው ልንረዳ ይገባል። ብዙዎቻችን ግን ምንድን ነው የምናደርገው? በቃ እንዲህ አታድርግ፣ ይከፋኛል፣ አስከፋኝ፣ አሳዘንከኝ፣ አስለቀስከኝ፣ እኔ እንደዚህ እየወደድኩ አንተ እንዴት እንደዚህ ትበድለኛለህ፣ እንደዚህ ታደርገኛለህ፣ ምንም ሊሆን ይችላል ነገሩ ምክንያቱ ማለት ነው። ግን በተደጋጋሚ እራሳችንን ኦቨር ኤክስፕሌን እናደርጋለን። ሰዎች እኮ ስላልገባቸው አይደለም። ያ ሰው እኮ አንቺን የሚያስከፋሽ ነገር ስላላወቀ አይደለም። በተደጋጋሚ በተለይ ስለነገርሽው ማለት ነው። ግን he doesn't care እያወቀም በተደጋጋሚ ያደርገዋል። አንደኛው ኮንዲሽን አድርገሻል። አንዴም ሁለቴም ሶስቴም 40 ጊዜ ብትነግሪው በቃ ከመናገርና ከመጮህና ከማዘን ያለፈ የትም አትደርስም የሚል አይነት ስሜት እንዲያድርበት ታደርጊያለሽ። ሁለተኛ ነገር አንቺስ እንደዚህ ሁሌ ሀዘን የሞላበት ወይም ያንን ወደዋለሁ የምትይው ሰው በተደጋጋሚ ስሜትሽን የሚጎዳ ነገር እያደረገ እዛ ውስጥ መቀመጥ ውስጥ ምን ይጠቅማል ነው። ስለዚህ ራሳችንን በተደጋጋሚ ኦቨር ኤክስፕሌን ማድረግ የለብሽም። ምክንያቱም they already know እነዛ 10 ጊዜ የምታስረጃቸው ሰዎች ነገሩን ያውቁታል። እያወቁት ጋር ያደርጉታል። ከአንድ ጓደኛዬ ጋር ቁጭ ብለን ስናወራ ባለፈው ምን አለ ሰው ማለት ነው ዳጊን ምን ያስደስታታል ብሎ ሳይሆን ማሰብ ያለበት የሚወድሽ ሰው ዳጊን ምን ያስከፋታል ብሎ ማሰብ ነው ያለበት አለ። እንዴ what do you mean አልኩት። ስለው የሚያስደስትሽን ነገርማ ባይ ዲፎልት ይደረጋል። አብሮ መሆን ይሆናል፣ መገናኘት ይሆናል፣ ሃንጋውት ማድረግ ይሆናል፣ ብቻ ደስ የሚሉ ጊዜያቶች ማሳለፍ ሊሆን ይችላል። እሱ የታወቀ ነው። ሁለት የሚዋደድ ሰው ምንም ቢሆን ያንን ነገር ማድረጉ ባይ ዲፎልት አይቀርም። ግን ምን ያስከፋታል ብሎ ማሰብ ሪሌሽንሽፑ ሴቭ ያደርገዋል። ሁላችንም አብሮኝ ያለውን የሚወደኝን ሰው ምን ያስከፋዋል ብለን ማሰብ ያለብን። በተለይ ደግሞ ያ ሰው የሚያስከፋውን ነገር ከተናገረ፣ የሚያስከፋሽን ነገር ደጋግመሽ ካስረዳሽ፣ የሚያሳዝንሽን ነገር የሚወድሽ ሰው ያንን ነገር ላለማድረግ በጣም ይጥራል። እራሱ ግን ፈልጎ በጣም ወዳታለሁ፣ በጣም አከብራታለሁ፣ ይህን ነገር ነግራኛለች፣ ላደርገው አይገባም ብሎ ካላደረገ ያንቺ 100 ጊዜ ብትነግሪው፣ 100 ጊዜ ብታለቅሽ፣ 100 ጊዜ ብታስረጁ ነገሩን ከማድረግ ወደኋላ አይልም። ነጮቹ ምን ይላሉ? ኢንሳኒቲ ኢዝ doing the same thing over and over again expecting different results ይላሉ። ምን ማለት ነው? እብደት ማለት ተመሳሳይ ነገር በተደጋጋሚ እያደረጉ የተለየ ውጤት መጠበቅ ነው ይላሉ። ስለዚህ አንቺም ተመሳሳይ ነገር በተደጋጋሚ እያደረገች፣ ያ ሰው ተመሳሳይ ነገር በተደጋጋሚ እያደረገች የተለየ ውጤት መጠበቅ ማለት ነው ራስሽን ኦቨር ኤክስፕሌን ማድረግ። ስለዚህ ነገሮች በዚህ ሁኔታ ሲደጋገሙ ቆም ብለሽ ማሰብ አለብሽ። ምንድነው? ምን ሆኜ ነው እኔ እንደዚህ የምሆነው? ለራሴ የምሰጠው ዋጋ ይሄ ነው ወይ? ራሴን የምወደው በዚህ ሌቭል ነው ወይ? ራሴን የማከብረው በዚህ ሌቭል ነው ወይ? ለምንድን ነው ያ ሰው የማልፈልገውን የሚያስከፋኝን ነገር በተደጋጋሚ እያደረገ ከዛ ሰው ስር ሳልወጣ ጨቅጫቃ የሆንኩት? እንደዛ ነው የምትባለው። እሷ ጨቅጫቃ ናት፣ በቃ ንዝንዝ ነው የሚሻኛውም ሰው። ለምን? ሁሌ ያንን ነገር ስለምታደርጊ። ስለዚህ ህይወትሽ ውስጥ ቆም ብለሽ አስበሽ እንዴ እኔ እኮ እንደዚህ አይነት ሴት ነው፣ ለራሴ ክብር አለኝ፣ ለራሴ ዋጋ አለኝ፣ ራሴን እወደዋለሁ። እንደዛ ከሆንኩ ደግሞ ማንም ሰው እንደዚህ እንዲያደርገኝ መፍቀድ የለብኝም ብለሽ ታምኛለሽ። ያንን ስታስቢ የሰጠሽውን እድል ካልተጠቀመበት ያ ሰው በጣም አመሰግናለሁ፣ አሁን ግን ከዚህ በኋላ አብሬ ልሆን አልችልም ብለሽ ወደሚቀጥለው ህይወትሽ ትሄጃለሽ። ምናልባትም እኮ አንቺ የተሻለ ህይወት እየጠበቀሽ ይሆናል። ያልሽውን የሚያደርግ የሚወድሽ የሚያከብርሽ ደግሞ ልጅ የሆነ ቦታ አለ። ግን እዚህኛው ነገር ውስጥ እስካለሽ ድረስ ክፍት እስካልሆነ ኦፕን እስካልሆነ ኢነርጂሽ ሌላኛው ሰው አይመጣም። ስለዚህ ላንቺ ያለው ነገር ላንቺ ያለው ሰው what's meant to be will be በቃ ላንቺ የተባለው ነገር ስለማይቀር እዛ ላይ ለምን ፎከስ አታደርጊም? በጣም ብዙ ሰው በዚህ ነገር ሲሰቃይ ስላየው ነው። እኔንም ጨምሮ እንደዛ አደርግ ስለነበረ በተደጋጋሚ እና አንደኛ ሰዎችን ኮንዲሽን የምናደርጋቸው ከመጀመሪያው ነው። ያ ሰው በቃ እንደዛ ከለመደ አንቺ ነሽ አስለመድሽው፣ በተደጋጋሚ ያን ነገር ማድረጉ አይቀርም። ግን ከመጀመሪያ ራሷን የምትወድ ራሷን የምታከብር ሰልፍ ወርዝ ያላት ሴት እንደሆንሽ ሲያቅደን አይደፍርሽም። በመጀመሪያ አንዴ እንኳን ቢሳሳት ለሁለተኛ ጊዜ አይደግመውም። ለምን? ይጠነቀቃል። አውቆ እኮ ላይሆን ይችላል አሁንም የሚያደርገው ሀቢት ሆኖበት ልማድ ሆኖበት ሊሆን ይችላል የሚያደርገው። ግን
በጣም ያንቺን ቫሊዩ ካወቀ እንዴ እኔ እወዳታለሁ ላጣት አልፈልግም፣ እሷን ከማጣ እነዚህ ነገሮችን ባስተካክልስ ብሎ ስለሚያምን በጣም ይጠነቀቃል። ሬክለስ እና ኬርለስ አይሆንም። ስለዚህ አንቺን የማትፈልጊውን ነገር፣ አንቺን የሚያሳዝንሽን፣ አንቺን የሚያስከፋሽን ነገር ላለማድረግ ይሞክራል ማለት ነው። እሱን የማይሞክር ሰው ደግሞ በቃላት ብቻ እወድሻለሁ ቢልሽ ጥቅም ያለው አይመስለኝም። ምንድን ነው የሚባለው? አክሽን ስፒክስ ላውደር ዛን ወርድስ ይባላል አይደል? ሰዎች በቃላት እወድሻለሁ፣ አፈቅርሻለሁ፣ እንዲሆናለሁ፣ ሞትልሻለሁ የሚለውን ነገር ሳይሆን ፎከስ ማድረግ ያለብን ዩ ዋች ፒፕልስ አክሽን፣ የሰዎችን አክሽን የሚያደርጓትን ተግባራቸውን፣ ድርጊታቸውን በየቀኑ መመልከት አለብን። እሱን ስንመለከት የሚወደንን የሚያከብረንን ለእኛ የሚሆነንን ሰው መለየት አያቅተንም በፍጹም። ግን የቃላት ድርደራ ዛሬ እወድሻለሁ አፈቅርሻለሁ እያለሽ ግን የሚያደርገው ነገር ደግሞ ሌላ ከሆነ ያንን መረዳትና በቃ አመሰግናለሁ፣ ይሄ የኔ ላይፍ አይደለም፣ እኔ ከዚህ የተሻለ ነገር ነው የምፈልገው ብሎ ከነገሩ ራስን ማውጣት ያንቺ ኃላፊነት ነው። ይገባኛል እኮ እወደዋለሁ አፈቅረዋለሁ እንዴት ብዬ ካለሱ መኖር አልችልም፣ ግን ትችያለሽ። ከሱ በፊት እኮ እሱን ከማግኘትሽ በፊት ካለሱ ኖረሽ ነበር አይደል? ስለዚህ ዛሬ ካለሱ እሱ ከመኖር መምጣቱን በፊት ህይወት ነበረ፣ እሱ እያለም ህይወት ነበረ፣ እሱ ከሄደ በኋላም ህይወት ይኖራል። ስለዚህ ፎከስ ማድረግ አለባችሁ ሴቶች ራሳችሁ ላይ። ለሌላ ሰው የምትሰጡትን ኢሜጅ በቃ ስለ ራሳችሁ የምትሰጡትን ኢሜጅ ልታስቡበት ልትጠነቀቁበት ይችላል። ያ ሰው ሊወድሽ ይችላል እኮ ግን ካልተጠነቀቀልሽ መውደድ ብቻውን ለአንቺ አይጠቅምሽም። ስለዚህ ለራሳችን ሪስፔክት ይኖረን፣ ለራሳችን ሰልፍ ወርዝ ይኖረን፣ ለራሳችን ሰልፍ ላብ ይኖረን። ራሳችንን መውደድ ማክበር አለብን። ምን አይነት ሰው ይገባኛል? እኔ ስለ ሰው ምን አይነት ሰው ነኝ? አንቺ ሁሉንም ነገር በትክክል እያደረግሽ ከሆነና ያኛ ሰው ግን ያንን ነገር ሬሲፕሮኬት ሊያደርግ ካልቻለ ሁለት ነው አማራጩ። አንዱ ከነ ችግሩ እወደዋለሁ ብለሽ አክሴፕት አድርገሽ ጭቅጭቅሽን አቁመሽ ህይወትሽን መቀጠል። ሁለተኛው ደግሞ ይሄን ነገር አልፈልግም ካልሽ ይሄ ህይወት የኔ አይደለም፣ ስለዚህ ከዚህ ህይወት ወጥቼ የራሴን ሰላማዊ እረፍት፣ ፍቅር ያለው ህይወት መመስረት አለብኝ ብሎ መምረጥ ያንቺ ውሳኔ ነው ማለት ነው። እኔ ደግሞ በጣም እወዳችኋለሁ። ሰው መሆን ዘራችን፣ ፍቅር ሃይማኖታችን ይሁን። ሰላም ቆዩ።